ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? የሱሬታ ፋሚሊ እንዴት ናችሁ? ሰላም ነው ወይ? ሁሉ ሰላም አለው። እኔ የምላችሁ ባል እንቀማለን፣ ባል ቀምተን እንወስዳለን የምትሉ ሴቶች ምላችሁ ነው የሚያማችሁ? እንዴት ነው የሰው ባል መቀማት የሚቻለው? ለምንድን ነው ባልስ የምትቀሙት? እናንተ የሰው ባል ስትቀሙ ያ ቤት እንደሚፈርስ ታውቃላችሁ? ሳታውቁ የሰው ባል በድፍረት የሰው ባል እንቀማለን፣ ካገኘን አንተውም። እንዴ የልጅ አባት ቢሆንስ? ቤቱ በሱ የተመሰረተ ቢሆንስ? ቤት የሚያስተዳድር ቢሆንስ? የሰው ባል እንቀማለን። እንደው የሰው ባል ቀምተሽ አቅፈሹ ስተኝ ስሜት አለሽ? ስሜትሽ ይመጣል። የሰው ባል የምትቀሚበት ጉልበት ኃይሉ ልቡ ድፍረቱ ሳለሽ ነው ወይስ በሰው ባል በመቀማት ነው የምትተዳደሩት? የሰው ባል የምትመኙ እንዴት ነው የምታስቡት? እንዴት ድፍረት ቢኖራችሁ ነው የሰው ባል እንቀማለን፣ የሰው ባል እንወስዳለን? አረ ሰዎች እንድትከባበር። የሰው ባል እንቀማለን አይባልም። ያ ሰው እኮ ወይ አንድ ቀን ወይ አንድ ወር ነው ተጠቅሞብሽ ዞር የሚለው። ከዛ ሚስቱ ጋር ቤቱ ጋር ልጆቹ ጋር ይመለሳል። እሱንም ሚስትየው ካላወቀች ማለት ነው። ሚስትየው ካወቀች ግን አይመለስም። ለምን? እሱ ቆሻሻ ሰው ነው በቃ። ግን ሴቶቹ ጉቺ የምትባይ ሴትዮ ዱባይ ተቀምጠሽ የሰው ባል እቀማለን፣ የሰው ባል ወስዳለሁ የምትዩበት አፍሽ ብዙ ጊዜ ይሰማሻለሁ። እንጂ አንቺ ስራሽ የሰው ባል በመቀማት ነው እንዴ? ሌላ ስራ የለሽም? እኔ የምላችሁ ባል እንቀማለን፣ ባል ቀምተን እንወስዳለን የምትሉ ሴቶች ምላችሁ ነው የሚያማችሁ? እንዴት ነው የሰው ባል መቀማት የሚቻለው? ለምንድን ነው ባልስ የምትቀሙት? እናንተ የሰው ባል ስትቀሙ ያ ቤት እንደሚፈርስ ታውቃላችሁ? ሳታውቁ የሰው ባል በድፍረት የሰው ባል እንቀማለን፣ ካገኘን አንተውም። እንዴ የልጅ አባት ቢሆንስ? ቤቱ በሱ የተመሰረተ ቢሆንስ? ቤት የሚያስተዳድር ቢሆንስ? የሰው ባል እንቀማለን። እንደው የሰው ባልስ ቀምተሽ አቅፈሹ ስተኝ ስሜት አለሽ? ስሜትሽ ይመጣል። የሰው ባል የምትቀሚበት ጉልበት ኃይሉ ልቡ ድፍረቱ ሳለሽ ነው ወይስ በሰው ባል በመቀማት ነው የምትተዳደሩት? የሰው ባል የምትመኙ እንዴት ነው የምታስቡት? እንዴት ድፍረት ቢኖራችሁ ነው የሰው ባል እንቀማለን፣ የሰው ባል እንወስዳለን? አረ ሰዎች እንድትከባበር። የሰው ባል እንቀማለን አይባልም። ያ ሰው እኮ ወይ አንድ ቀን ወይ አንድ ወር ነው ተጠቅሞብሽ ዞር የሚለው። ከዛ ሚስቱ ጋር ቤቱ ጋር ልጆቹ ጋር ይመለሳል። እሱንም ሚስትየው ካላወቀች ማለት ነው። ሚስትየው ካወቀች ግን አይመለስም። ለምን? እሱ ቆሻሻ ሰው ነው በቃ። ግን ሴቶቹ ጉቺ የምትባይ ሴትዮ ዱባይ ተቀምጠሽ የሰው ባል እቀማለን፣ የሰው ባል ወስዳለሁ የምትዩበት አፍሽ ብዙ ጊዜ ይሰማሻለሁ። እንጂ አንቺ ስራሽ የሰው ባል በመቀማት ነው እንዴ? ሌላ ስራ የለሽ ወይ? የሰው ባል አቅፈሽ ስተኝ ስሜቱ ያልወደድሽው ያላፈቀርሽው ወድ አቅፎሽ ሲተኛ ስሜትሽ ይመጣል ወይ? ሰው እኮ ለወደደው ሰው ነው ስሜቱ የሚመጣው፣ እንስሳ ብቻ ነው። እና እባክሽን ጉቺ የምትባይ ሴትዮ የአረብ ሀገርን ሴት ከመናቅ እናንተ ገረዶች በጎች ከማለት እነሱን ከማጥላላት በሁለት ዲግሪ ማስትሬት እንዳለሽ ነው የምታወሪው። ሞጣም እንዳለው የተማረ ቤተሰብ ነው ያለሽ እና በተማርሹ ስራ ብትሰሪ ጥሩ ነው ብዬ ነው የምመክርሽ። እንደ እህትነት እመክርሻለሁ። ስለዚህ አይንሽን ከሰው ባል ላይ አንሺ። ጥሩ አይደለም። ያ ባል የሚመጣው ልጅ አለው፣ ትዳር አለው፣ ቤት ያስተዳድራል። የልጅ ፍቅር የሚባል አለ፣ የሚስት ፍቅር የሚባል አለ፣ የቤት ፍቅር የሚባል አለ። እባክሽን ስለዚህ ይህን ነገር አስቢበት።
ነው ምለው። እና ብዙ ጊዜ ሰው ትንቅ ያለሽ ሞር ደግሞ የአረብ ሀገር ሴት ልጆችን በጣም ነው የምትንቂው እናንተ በጎች። አንቺ እኮ በአቢባ የምትቀኝ ነሽ። ስለዚህ ባክሽን እህታችን ሀሳብሽን ቀይረሽ ጥሩ ስራ ይዘሽ ከሰው ባል ዓይንሽን ነቅለሽ መልካም ስራ እንድትሰሪ እመኝልሻለሁ። ስሜቱ ይመጣልሻል ወይ? የሰው ባል አቅፈሽ ስተኝ ስሜቱ ይመጣል ወይ ነው። እኔ አላውቅም። የሰው ተፈጥሮ የተለያየ ነው። እኔ ካልወደድኩት እንዴት ብሎ ነው ስሜቴ ሽናሽ? ወንዶች በቃ ምረጭ ባል ለማግባት ሞክሪ። ስሜቱ ይመጣልሻል ወይ? የሰው ባል አቅፈሽ ስተኝ ስሜቱ ያልወደድሽው ያላፈቀርሽው ወድ አቅፎሽ ሲተኛ ስሜትሽ ይመጣል ወይ? ሰው እኮ ለወደደው ሰው ነው ስሜቱ የሚመጣው፣ እንስሳ ብቻ ነው። እና እባክሽን ጉቺ የምትባይ ሴትዮ የአረብ ሀገርን ሴት ከመናቅ እናንተ ገረዶች በጎች ከማለት እነሱን ከማጥላላት በሁለት ዲግሪ ማስትሬት እንዳለሽ ነው የምታወሪው። ሞጣም እንዳለው የተማረ ቤተሰብ ነው ያለሽ እና በተማርሹ ስራ ብትሰሪ ጥሩ ነው ብዬ ነው የምመክርሽ። እንደ እህትነት እመክርሻለሁ። ስለዚህ ዓይንሽን ከሰው ባል ላይ አንሺ። ጥሩ አይደለም። ያ ባል የሚመጣው ልጅ አለው፣ ትዳር አለው፣ ቤት ያስተዳድራል። የልጅ ፍቅር የሚባል አለ፣ የሚስት ፍቅር የሚባል አለ፣ የቤት ፍቅር የሚባል አለ። እባክሽን ስለዚህ ይህን ነገር አስቢበት ነው ምለው። እና ብዙ ጊዜ ሰው ትንቅ ያለሽ ሞር ደግሞ የአረብ ሀገር ሴት ልጆችን በጣም ነው የምትንቂው እናንተ በጎች። አንቺ እኮ በአቢባ የምትቀኝ ነሽ። ስለዚህ ባክሽን እህታችን ሀሳብሽን ቀይረሽ ጥሩ ስራ ይዘሽ ከሰው ባል ዓይንሽን ነቅለሽ መልካም ስራ እንድትሰሪ እመኝልሻለሁ። ስሜቱ ይመጣልሻል ወይ? የሰው ባል አቅፈሽ ስተኝ ስሜቱ ይመጣል ወይ ነው። እኔ አላውቅም። የሰው ተፈጥሮ የተለያየ ነው። እኔ ካልወደድኩት እንዴት እና የሰው ባል ለመቀማት ከመሯሯጥ የራስን ባል ጠበቃ አድርጎ መያዝ፣ የሰው ባልን ከማሰብ የራስን ባል ጠበቃ አድርጎ መያዝ፣ ትዳርን ማክበር። ምጠጪ ምታጨሽ የምትንዘላዘይ ከሆነ ያገባሹ ባልም ትቶሽ ይሄዳል። ስለዚህ የሰው ባል እንቀማለን አትበይ አይባልም። ይኸው እችኛው አሁን የሰው ሚስት ቀምጣ የሰው ባል ቀምጣ አላለሁ ብላ ነው እሷ። የሰው ባል ቀምጣ ማለት ነው። የሰው ባል መቀማት ምን ጀግንነት መሰልሽ እንዴ? ጉቺ የምትባይ ሴትዮ ብዙ ጊዜ እሰማሻለሁ እና ቅማለሁ፣ ባሎቻችሁን ያዙ፣ ባሎቻችሁን እንደዚህ ሁኑ ሁሁሁ የምትይው ነገር በጣም ነው የሚገርመው እንዴ። የሰው ቤት ትዳር ከማፍረስ የራስሽን ባል ትዳርሽን ለነገሩ አፍርሰሻል። ትዳርሽን ያፈረሽ ሴትዮ የሌላውን ትዳር ለማፍረስ መሯሯጥ የለብሽም። ስርዓትሽን ይዘሽ ትዳርም ካገኘሽ ኦኬ። ባለፈው የሆነ ጎረምሳ አምጥተሽ ባሌ ነው ቦይፍሬንዴ ነው ምናምን ብለሽ ስትይ ነበረ። እፎይ ተመስገን የሰው ባል ከመቀማት ተገላገልን ምናምን እያልን ነበረ። የሰው ባል ለመቀማት ጭንቅላትሽ ውስጥ አውጭ። የተማርኩ 2 ዲግሪ ማስትሬት ያለኝ ምናምን እያልሽ ነው አይደል? በማስትሬትሽ ስራ መስራት። በቃ ይህን ነው የምመክርሽ በእህትነት እንጂ ሁሌ ስታወሪ የሰው ባል መቀማት የሰው ምናምን የሰው ነገር ያምርሻል። ያቺ ማናት አስንባል ጠበቃ አድርጎ መያዝ፣ ትዳርን ማክበር። ምጠጪ ምታጨሽ የምትንዘላዘይ ከሆነ ያገባሹ ባልም ትቶሽ ይሄዳል። ስለዚህ የሰው ባል እንቀማለን አትበይ አይባልም። ይኸው እችኛው አሁን
የሰው ሚስት ቀምጣ የሰው ባል ቀምጣ እላለሁ ብላ ነው እሷ። የሰው ባል ቀምጣ ማለት ነው። የሰው ባል መቀማት ምን ጀግንነት መሰልሽ እንዴ? ጉቺ የምትባይ ሴትዮ ብዙ ጊዜ እሰማሻለሁ እና ቅማለሁ፣ ባሎቻችሁን ያዙ፣ ባሎቻችሁን እንደዚህ ሁኑ ሁሁሁ የምትይው ነገር በጣም ነው የሚገርመው እንዴ። የሰው ቤት ትዳር ከማፍረስ የራስሽን ባል ትዳርሽን ለነገሩ አፍርሰሻል። ትዳርሽን ያፈረሽ ሴትዮ የሌላውን ትዳር ለማፍረስ መሯሯጥ የለብሽም። ስርዓትሽን ይዘሽ ትዳርም ካገኘሽ ኦኬ። ባለፈው የሆነ ጎረምሳ አምጥተሽ ባሌ ነው ቦይፍሬንዴ ነው ምናምን ብለሽ ስትይ ነበረ። እፎይ ተመስገን የሰው ባል ከመቀማት ተገላገልን ምናምን እያልን ነበረ። የሰው ባል ለመቀማት ጭንቅላትሽ ውስጥ አውጭ። የተማርኩ 2 ዲግሪ ማስትሬት ያለኝ ምናምን እያልሽ ነው አይደል? በማስትሬትሽ ስራ መስራት በቃ ይህን ነው የምመክርሽ በእህትነት እንጂ ሁሌ ስታወሪ የሰው ባል መቀማት የሰው ምናምን የሰው ነገር ያምርሻል። ያቺ ማናት